ከዚህ በፊትም አንተዋወቅም ነኝ ናንቺ አይደለም እኔ የሆነ እውነት አላት በቃ እኔ የተረዳውን ነገር አሁንም ቢሆን ማለት ነው አይደለም ከዚህ በፊት እሷን አንድ ቀን ብቻ ነው ያየኋት ሊሆን ይችላል አንድ ቀን ብቻ ነው አንቺ ቆይ ትናንትና እያለቀስሽ ነበር እኮ እሺ ምን ልበል እያለቀስሽ ነው አይደል እንደ በቃ ትናንት አይቻታለሁ ምን ሆነሽ ነው ከዛ በፊት ግን እኔ አይቻታለሁ ከአንድ ቀን ውጪ እሷን አይቻታለሁ እንዴት ታያለሽ ላይ ስለነበር አይነን ጨፍነ ነበር ይኸውልሽ ከአንቺ ጋርም ግንኙነት የለኝም እንዴት ነው ማይኖር ምን በስራዬ እየመጣሽ ከሆነ የማትወጪው አዘቅት ውስጥ እየገባሽ ነው ጭራሽ አሁን እኮ የፎቶ መረጃ አለኝ እያለች የፎቶ መረጃ አለኝ ጭራሽ አብረን ተኝተን የተነሳነው ፎቶ አለ ጭራሽ አሳይሃለሁ አውጭና አሳይ ነው አሁን የለኝም ማለትኩም ግን አሳይሃለሁ አላስኩም እኮ ነው እኔ እኮ በጣም የሚገርመኝ አሳያለሁ ፎቶ አለኝ የሚገርመኝ ምን እንደሆነ ታውቃለህ እነሱ የፈለጉት ነው እኔ እንደዚህ ያደረግን ነብይ ሰንተ እኔ እርግጠኛ ነኝ ግን ያው በጓደኛው እሷም አርጓል መረጃ ነው መረጃ አለኝ እያለች እኮ ነው መረጃ ነው ትናንትና አሳነገረችኝ አትያለሁ ሰማይ ዛሬ ደግሞ ምንድን ነው እሺ ቆይ እያለቀሰች እንደዛ እየሆነች እንዴት አለመናት እንዴ ምን እያያት አይደለም እኔ ትናንትና ማልቀስ እኔ ሁለተኛ ደግሞ በቃ በጣም እየተጎዳች እንደሆነ ነው እየነገረች እንጂ እንትን እያለች ነው እነሱ እኮ ተደራጅተው የመጡ ሌቦች ናቸው ሰላም ጤና ይስጥልኝ እንደምን አላችሁልኝ ሰላም ናችሁ አማን ናችሁ ከኔ ጋር እግዚአብሔር ይመስገን በሚችለው አቅም እንግዲህ እያሳየኋችሁ ነው እንደዚህ በማህደር ዙሪያ በሉሌ ማለት ነው በሱ ዙሪያ ላይ እንደዚህ ብዙዎች ነገሮች እያየሁ ነው እንደዚህ ብዙ ነገሮች እየተከሰተበት ነው ያው ትልቁ የሉሌም ትልቁም ዘላለም እንደዚህ እግዚአብሔር ይመስገን አይተናቸዋል ትናንትና እንደዚህ ላይፍ ሲሰሩ ቤተሰብ ጋር ከታገቱት ከማሪትና ከናቲ ጋር ነው እንደገና ደግሞ እንደዚህ ከዘላለም ደግሞ እንደዚህ የሱ ካሜራማንም ማዞር ጋር ነው እንደዚህ አይተናል ብዙ ነገር በጣም ደስ የሚል ነገር ነው ደስ ይበላቸው ሁሌም በየአመቱ የነሱ ነገር በጣም ደስ ነው የሚለው እግዚአብሔር ከነሱ ጋር ይሁን ያው እንደዚህ መኝላችኋለሁ አሁን ደግሞ በትንሹ ማህደር ደግሞ እንደዚህ በትንሹ ሉሌ ደግሞ እንደዚህ መስፍን እንፈልጋለን ቦዛች ቦዝ ምንድነው እንደመጣ ኪሎ ትልቁ ዋናው አላፊ እንደዚህ ደግሞ እስከፋዩ እንደዚህ ቦስ ነው የሚሉት እንደዚህ እና በዛው ላይ ተነሳ ደግሞ እንደዚህ ብዙ ነገሮች እንደዚህ ታግቶ ነበር ያው ማነዛም በኋላ መጥቶ እንደዚህ ያው እንዳገለ እንትን እንደያዛቸው በቁጥጥር ስር እንደሱ እንደያዟቸው ደግሞ እንደዚህ ያው ጓደኛው ማለት ነው እንደዚህ እሱ ደግሞ እንደዚህ ያው ገብቶ አስጥሏቸዋል ማለት ነው አዝጋ ስሙን ባልጠራው ማለት ስሙን አውቀዋለሁ የሚሰራበትን ማለት ነውና አሁን ደግሞ እንደዚህ ያው የሌለ ጓደኛ ማለት ነው ከሌላ ወንድ ጋር ታይታለች ተገኝታለች ከዛ ሲቀጥል ደግሞ እንደዚህ እኔ እንደሚመስለኝ ግን ይሄን ልጅ አውሮት ያለው ጓደኛው አቤል የሚባለው አቤላ ነው የሚለው እሱ እንደዚህ ምን እንደሚመስለኝ ግን እሱ ነገር ጠንሳሽ ይመስለኛል በማን እንደሚቀና በማን እንደሚያረግ እሱ ጠንሳሽ ነው ጓደኛውን ቢፈትሸው ጓደኛውን ቢጠይቀው በጣም ይመረጣል ነው የምላችሁ እውነቴን ነው የምላችሁ እና ጓደኛው ቢጠይቀው እንደዚህ የብቻ በግል ወይም በካሜራ ደቅኖ ካሜራ እንደዚህ የሆነ ቦታ ላይ አስቀምጦ እንደዚህ እሱ የሚገባበትን የሚወጣበት እንደዚህ በቃ ተከታታይ አስቀምጦ እንደዚህ ሁሉ ነገር ቢያውቅ በጣም ይመረጣል ነው የምለው እኔ እንደሚመስለኝ የገዛ ጓደኛው ተገን የሚሆነው ለነዛ ተገን በቃ ለነሱ በቃ መርዳት ነው ወደሱ አንድ ሐሳብ አልሰጠውም እንደዚህ የሰው ጃብሮ እየበላ ጓደኛው ሆኖ እያመነው እና ሉሌ አሁንም ደግሞ እንደዚህ ያው ትንሽ ሉሌ ማለት ነው ማህደር የምትሰራው ልጅ ማለት ነው አንተ ጥንቃቄ አድርግ ወለት ለመናገር ጥንቃቄ አድርግ የገዛ ጓደኛ ነው አዝሮ የሚያስጠመጥምብህ ያለ ፍቅረኛ ያው ተዋተይ ያው ፋዘሯም እንደዚህ ሽጉጥ ደቅኖ ባህላይ ብዙ ነገሮች አይተናል እንደዚህ እኔ እኮ የኢትዮጵያ ባለፈውም ተናግሬ ነበርና ያው አነሳሁት እንጂ የኢትዮጵያ ሰዎች እንደዚህ ለገንዘብ ብላችሁ በቅናት ብላችሁ ሰውን ለማሸማቀቅ ብላችሁ የምትሰሩ ስራ ግን
ምንም ጭራሽ አያዋጣችሁም። እውነት ምንም የሚያዋጣችሁ ነገር ነው። ፕሊዝ ይቅርባችሁ። በቅንነት መንገድ ሂዱ። እንደዚህ ቅጥታውን ሂዱ። እንዴ ሰው እኮ ነን። እውነት እኔ አሁን ኢትዮጵያ ውስጥ ወገን ቢኖረ ዘመን ቢኖረ እኮ ምናልባት አጎቴ ወንድሜም ወይም ደግሞ እንደዚህ የቴም አክስቴም እንደዚህ ይህን ነገር እንደምሰራ ባለሙሉ ተስፋ ነኝ። እንደ ህግ ግን ኢትዮጵያ ውስጥ አልተከበረበትም ማለት ነው። ህግ አሁንም እየተከበረበት አይደለም፣ እንደዚህ እየተፈራ አይደለም ህግ። እና እነዚህ ጋዜጠኞች እነዚህ ምስኪኖች ምን ያድርጉ? ምን ያድርጉ? ምልክት ይመጣላቸዋል። በዛ ምልክት ይሄዳሉ፣ ያጣራሉ። ወንጀለኛ ከሆነ ወደ ህግ ይወስዳሉ። እነሱን ለመጉዳት ብላችሁ እነሱን በቃ ወደ ኋላ ለማስቀረት ብላችሁ እንደዚህ የምትታገሉ ሰዎች ፕሊስ ይቅርባችሁ። ወደ ራሳችሁ ኑሩ። ወደ ራሳችሁ ወደ ሀሳባችሁ ወደዛ ተመለሱ። በሰው እንጀራ ላይ አትቁሙ። በሰው ኑሮ ላይም አትቁሙ። ሰው ምንድን ነው የሚባለው? መጨረሻ ጊዜ የዘራውን ያጭዳል ይባላል። መጥፎ የሰራች ሰዎች በሙሉ ልክ እንደ መስፍኔ ማለት ነው ሉሌና ዘለው ገብተው እንደዚህ ጥይት ድምፅ ሲሰማ እንደዚህ እኔ ምንድን ነው ያልኩት? መጀመሪያም እነሱ አይደለም ጉዳት የደረሰባቸው ራሱን በራሱ ነው ጉዳት ያደረሰው። ለምን ከእነሱ ጋር ቢደርስ አንደኛው ይዘዋሬ ያኔ የቁም ስቃይ ነው የሚያየው። ያንን የሚያውቁ ሰዎች አሉ። ያንን ነገር እንዳልጠየቅ እንዳልያዝ ፍርድ ቤት ከምቆም ከምመላለስ ታፍኜ ከምኖር ሰውን አፍኖ እንደነበረው እሱም ራሱን ስለሚሰማው ራሱን በራሱ ያጠፋል ሲደረስበት ማለት ነው። ትልቅ ወንጀል ከሆነ ማለት ነው። እና አሁን ደግሞ ትልቅ ወንጀል እየሰራችሁ ነው። ተቆጠቡ። አሁን ትንሹ ልጅ ደግሞ እንደዚህ ያው በገዛ ጓደኛው ደግሞ እንደዚህ እየተላከበት በገዛ ጓደኛው ደግሞ እንደዚህ ለነሱ ተገን እየሆነ ይህን ልጅ መከራውን ማየት የለበትም። እና ስለዚሁ እባካችሁ በሰው እንጀራ ላይ አትቁሙ። የሰውን እንጀራ ለማቆም ብላችሁ ደግሞ አትሩጡ። ወንጌል ሰጣችሁ ከሆነ ያው ወንጌላችሁ እየተጋለጠባችሁ እየተመረመረ እንደዚህ ይደረስባችኋል። ስለዚሁ ወንጌልም ከሰራችሁም ሰብሰብ ብላችሁ ቁጭ በሉ፣ አትድረሱ። ሰርታችሁም ከሆነ ማለት ነው እንዴ ትጠራላችሁ፣ ይጠራሉ፣ ምን ይላሉ፣ ምን ያሉ። ከዛም በኋላ በቃ እነሱ ችግር ላይ ይከታሉ። እነሱማ በሰላም ይተኛሉ። እንደዚህ ምን አደረጉ እነዚህ ሰዎች? እውነት ትንሽ ቆም ብላችሁ አስቡላችኋለሁ። ለማንኛውም ሰላማችሁ ይብዛልኝ። እውነት ከዚህ ሀገር እንደዚህ ያለ ነገር ቢሰራ ማለት ነው ብሰማ እኔ እውነቴን ነው የምላችሁ ያሻልኩት ቅጥታው እንደዚህ ፖሊስን ይዤ ነው የሚሄደው። ፖሊስ ይዤና እዚህ ቤት እንደዚህ ያለ ነገር አይቻለሁኝ። ዘው ከዛም በኋላ ፖሊስ ነው የሚጨርስልኝ። እኔ ያየሁትን ማስረጃ ይዤ አቀርብላችኋለሁ። እኒህ ሰዎች ደግሞ የሚሰሩትም እንደዛ ነው። ግን እናንተም ደግሞ ጠባቂ ይዛችሁ በጎናችሁ ይዛችሁ ደግሞ ሂዱ። ብቻችሁን አትሂዱ። አሁን ጓደኛ የሚታመንበት ዘመን አይደለም። ጓደኛን በጓደኛ እየካደነ ያለ እና ለማንኛውም ይሄላችኋለሁ። ሪከርድ አላብዛባችሁ። ሰላማችሁ ይብዛልኝ። መልካም አዲስ ዓመት፣ መልካም ፋሲካ እመኝላችኋለሁ። ለያላችሁበት በየሃይማኖታችሁ ኢትዮጵያ ለዘላለም ትኑር፣ እምዬ እስራኤል ለዘላለም ትኑር። በፍቅር በሰላም ደግሞ እንደዚህ ያኑሮ እንላችኋለሁ። መልካም ስሩ። መጥፎ ነገር መጥፎ ነውና ራሳችን የሚጎዳው መጨረሻ ጊዜ በልጆቻችን የሚመጣው ይህ ነገር ይቅርባችሁ። አቁሙ። ክፋት ራስን የሚጎዳ እንጂ ራስን አያሳድግም። ይሄላችኋለሁ። ሰላማችሁ ዘልኝ